አትለፍ። ወንድማችሁ ነቢይ ዘማች ዳንኤል ከባሳ ነኝ። የተወደዳችሁ አባተ ብሩካን ሼር ኮፕሊንግ አድርጉት። እግዚአብሔር ይባርካችሁ። ስለዚህ አጭር ጸሎት እግዚአብሔር በቃሉ እንዲያስተምረን እንጸልይ። አንገቶቻችንን ዝቅ አድርገን እንጸልይ። ሁሉ የምትችል ሁሉ ስፍራ አለ። ስራሪ ቅዱስ እግዚአብሔር ምድር ዳርቻ ፈጣሪ ስግደት ውዳሴ ክብር ላንተ። በቃል ተናገረን እንሰማለን። በመካከላችን ወደድኩን አድርግ። በዚህ ሰዓትና ደቂቃ ቃል ለመስማት ጆሮቻቸውን ለሚሰጡት ትውልድ ከማንኛውም ችግር ከሆነባቸው ነገር በሀሳብ ውስጥ እንዲገቡ ጠላት የከተታቸው ችግር ዛሬ በሚሰሙት ቃል ፈውሳቸው። በመካከላችን ወደድኩን አድርግ። በኢየሱስ ስትል ስማን። አሜን አሜን። ክብር ለእግዚአብሔር ይሁን። ስለዚህ ታብ ሼር ኮፕሊንከር ይህ ታብ ሼር ብቻ የሚደረግ ነው። ታብ አይደረግም። ይቅርታ፣ ሼር አድርጉት። እግዚአብሔር ባርካች። የእግዚአብሔር ቃል ማርቆስ ወንጌል ምዕራፍ 16-15 ላይ ያለው ቃል ነው የምናየው። በምን ርዕስ መሰላቸው? ለእግዚአብሔር ቃል ምላሽ ምን ኃይል እየሰጠን እንገኛለን። በእግዚአብሔር ቃል ምላሽ የሚሰጥ ሰው ለሚቀጥለውም ለአሁኑም ተመችቶት እንደምኖር ቃሉ በብዙ ቦታ ይናገራል። ስለዚህ ዛሬ ምላሽ እየሰጠን ለምንገኝ ለማንሰጥ እንድንሰጥ ያልተዘጋጀ እንድንዘጋጅ ነው ቃሉ መልእክት የሚመጣው። ማርቆስ 16-15 ላይ እንዲላል እንዲህም አላቸው በደም ስማ፣ ወደ ዓለም ሁሉ ሄዱ፣ ወንጌል ለፍጥረታት ሁሉ ስበኩ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። አየ፣ ዛሬ ይህንን ቃል ያስተናገርክ ተርፈሃል፣ ተርፈሻል። ወንድሜ ኢተ ያመነ የተጠመቀ ይድናል ስል በማን ነው የሚጠመቀው? የእግዚአብሔር ቃል ስናገር ሐዋርያት ሥራ ምዕራፍ 4-12 ላይ መዳን በሌላ በማንም የለም፣ ልንድን የተሰጠን ከሰማይ በታች ስሙ ኢየሱስ ነው፣ በሱ በኩል ነው ሕይወት። ስለዚህ እግዚአብሔር ቃል ስለዚህ ነገር ምንድን ነው የሚለው ጌታ ለእኔና ለእናንተ ይህንን ቃል የምታስተናግድ ስንት ትውልድ ይሁን ከፍርድ የምትድን እግዚአብሔር አምላክ ያስመለጠ የወሰንክ ስንት ትውልድ ያለ ያልወሰንክ ወደ ክርስቶስ ሩጥ፣ ንስሐ ግባ። ንስሐ ያልገባ ያመነ የተጠመቀ ይድናል። በምንድን ነው የሚጠመቀው? እሱ በክርስቶስ አምኖ። ስለዚህ አንድ ስፍራ እናነባለን። በምን ሰዎች ግራ እንዳይጋቡበት የቃሉ መልእክት እንዲህ ነው። የእግዚአብሔር ቃል እንሰማለን። እንዲህ ነው የሚለው፣ በምን ጥምቀት ወስዳለሁ ብለህ ግራ እንዳትጋባ። አየህ፣ በደንብ ስማ። መቼስ ይሄ የእግዚአብሔር ቃል ማቴዎስ ወንጌል ምዕራፍ 28 ላይ ከቁጥር 19 ላይ እንዲህ ነው የሚለው። በኢየሱስ ስም አነባለሁ። ስለዚህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም ይላል። አየህ፣ ስም ይላል፣ ስም ይላል። አየህ፣ ስለዚህ በኢየሱስ ክርስቶስ ስም አነባለሁ። እንዲህ ይላል። ኔትወርክ ያስቸገረ ስለሆነ በኢየሱስ ክርስቶስ አነባለሁ። ማቴዎስ 28 ከቁጥር 19 እንዲህ ነው የምለው። በኢየሱስ ስም አነባለሁ። እሺ፣ እንዲህ ነው የሚለው 19 ስለዚህ ሄዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቋቸው ደቀ መዛሙርትን አድርጉ፣ ያዘዝኳቸውን ሁሉ እንዲጠብቁ አስተምራቸው። እኔም እስከ ዓለም ፍጻሜም ድረስ ሁል ጊዜ ከእናንተ ጋር ነኝ አለ። ኢየሱስ ከእናንተ ጋር ነኝ አለ። በቃ ከኢየሱስ ውጭ ወንድሜ ሕይወት የለም።
ዛሬ በአብ በወልድ በመንፈስ ቅዱስ በአንድ አምላክ ማታምን ማትከተል ቸርች እውቅና በእግዚአብሔር ዘንድ አገኙ። እመን ይደለም። እግዚአብሔር አንደኛውን ልጅ እስኪሰጥ ድረስ ዓለምን እንዲወደደ ዓለም በራሱ ፈርዶ እንዲጠፋ በዛ አይደል እንድድን እንዲለወጥ በልጁ አምኖ እንድድኑ እንጂ በልጁ እምነት የማረክ የምታወክ ሰው ምንም ነገር አያገኝም። እሺ አንድ ስፍራ እናነብና ዮሐንስ ወንጌል ምዕራፍ 14 ከቁጥር እንደው በደንብ ስማ። አንድ ልባችሁ አይጨነቅ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ አለ። ተመልከት፣ በአንድ በኢየሱስ ስም ብቻ ጥምቀት ለሚሰጡ አድርሱ። ይህ ቃል ወዴት ነው የምትሽሩት? ወዴት ነው የምታደርጉት? እሺ ወደ ላይ በመስቀል ላይ ተቸንክሮ ዋጋ እየከፈለ በሁለት ወንበዴ መሃል ላይ ኢየሱስ ተሰቅሎ ጌታ ሆይ አምላኬ ሆይ አባቴ ሆይ የሚያደርጉትን አቁምና ይቅር በላቸው ብሎ ያለው ወደ ማን? ይሄው እንኳን አልገባቸው። በመስቀል ላይ የከፈለው ዋጋ አልገባቸውም። ስለዚህ ጥምቀት በኢየሱስ ስም ብቻ አይደለም። ቃሉ የሚናገረን ይሄ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ብሏል። አንተም ከፍርድ ልትድን ይገባል። በምን እንዴት ይጠመቃለሁ ብሎ ግራ እንዳይጋባ ሰው ሐዋርያት ሥራ 4:12 ላይ ድህነት መዳን በሌላ በማንም የለም፣ ልንድን የተሰጠን ከሰማይ በታች ስሙም ኢየሱስ ነው ከተባለ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። ስም በማን ስም ነው የሚጠመቀው ስትል በነም እመኑ በአባት እመኑ ባለው በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም መጠመቅ። ከዛ ውጭ የሆነ ሃይማኖትን እናራቅ። አብን ወልድን መንፈስ ቅዱስን የካደች ሃይማኖት እናራቅ። ስለዚህ የሰማነው ቃል ጌታ ይባርክልን። ከምታምኑ ከማታሾፉ ቃል እንጸልይ። በእግዚአብሔር ፊት የእኛ ጸሎት ብቻ ነው የሚሰማ የሌሎቹ አይሰማም ብሎ የሚያምኑ እነሱን አይመለከትም። ጸሎት የእኛ ብቻ፣ እኛ አባቶች የእኛ አገልጋዮች ሲጸልዩ ብቻ ነው የሚሰማ ብሎ የሚያምኑ ዶክተሪኖች አሉ። ቄሶቻቸው ካልጸለየ ወደ እግዚአብሔር ሚልጃው የሌላ ሰው ጸሎት እንደማይሄድ የሚያስባል። እናንተ ግን የምታስቡ እግዚአብሔር በአንድ በሌላ ይናገራል፣ ሰው ግን አያስተውልም የሚለው ቃል ላስተዋላችሁ ዛሬ መዳን የሆነ ዛሬ ማምለጥ የሆነ በእጅ ላይ ውሃ ያዝ። መካንነት ካለ ይሸሻል። ልጸልይ። ሁሉ የምትችለው ሁሉ ስፍራ አለ። ከፍ በል። በእምነት በእጆቻቸው ላይ ውሃ አዘጋጅቶ ሲጠጡ ከካንሰር በሽታ፣ ከሱካር በሽታ፣ ከግፊት በሽታ፣ ከጨጓራ በሽታ፣ ከራስ ምታት በሽታ ነጻ ይፈቱ። መካን ካሉ ይውለዱ። ስራ ያጡ ስራ ያገኙ። ትዳር ያለመሰረቱ መልካም ትዳር በሮች ይከፈትላቸው። መስርቶ ያሉ በጭቅጭቅ ውስጥ ያሉ ካሉ መታረቅ ይሁን። አገራችን ሰላም አድርግ። ኤርትራ ምድር፣ ትግራይ ክልል፣ አማራ ክልል ሰላም ይስፈንባቸው። ስለሰማህን ከፍ በል። ምሽታችን ሌሊታችን በአንተ የተባረከ ይሁን። በዚህ ሰዓት የቃል የሰሙ ሁሉ ባርካቸው። በኢየሱስ ስትል ስማን። አሜን። ክብር ለእግዚአብሔር ይሁን። የረዳን ጌታ ባርኩልን። ይህንን ውሃ ጠጡት። ለምስክርነት ወደዚህ ትመጣላችሁ። በዚህ ውሃ ደግሞ ፊታችሁ ታጠቡ። በኢየሱስም ከማንኛውም በሽታ፣ ከማንኛውም ለምጽ፣ ከማንኛውም ከዓይን ስውርነት እግዚአብሔር ከዛሬ ጀምሮ ነጻ ይፈታቸዋል። የተጸለየ ውሃውን ጠጡ። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ፣ መልካም ይሆንላችሁ። አባተ ብሩካን ሌላ ጊዜ እንገናኛለን። ሰላማችሁ እረፍታችሁ በዛ ልክ ይብዛላችሁ በኢየሱስ ክርስቶስ ስም። ባረኩ። አተ ብሩካን የተወደዳችሁ እግዚአብሔር አምላክ ይባርካችሁ። ተባረኩ። መልካም ጊዜ መልካም ሰዓት ይሁንላችሁ። አመሰግናችሁ።